السلام عليكم ورحمة الله وبركاته. نبي عليه الصلاة والسلام انده لالو لله عتقاء من النار لله سبحانه وتعالى كأسات نزع ميوتو باريوج قالوا تالو نبي عليه الصلاة والسلام بزيه برمضان الله سبحانه وتعالى بزو باريوجون كأسات نزع إلهجوال الله نزع كم يبالو سووج الله يدرقن ماشي سيبال دغمو وذلك كل ليله بيقانو قالو النبي صلى الله عليه وسلم بيقانو الله سبحانه وتعالى كأسات نصا اميلاچو ብዙ ባሪያዎች አሉ ታሉ النبي صلى الله عليه وسلم ስለዚህ ረመዳን ምንድነው ከእሳት ነፃ መባያ ነው ለዚህ ነው ረመዳን አስሩ ረህማ አስሩ መግፊራ አስሩ ዒትቁ من النار የሚባል ነገር የለም የተባለው ማለት ነው ረመዳን ሁሉም رحمت ነው ረመዳን ሁሉም መግፊራ ነው ረመዳን ሁሉም ከእሳት ነፃ መውጫ ቀናቶች ናቸው ማለት ነው ስለዚህ አላህ Subhanahu Wa Ta'ala ከእሳት ነፃ ከሚላቸው ባሪያዎች ለመሆን ምን ማድረግ አለብን ለአላህ Subhanahu Wa Ta'ala መቃረብ ዒባዳን ማብዛት አላህ የሚወደውን ነገር መተግበር አላህ አድርጉ ያለውን ነገር ማድረግ ነብዩ ሰለላሁ ዐለይሂ ወሰለም በረመዳን በጾም ሲሰሩት የነበረውን ነገር መቃረቢያ የተባሉ ነገራቶችን ሁሉ ወደ አላህ Subhanahu Wa Ta'ala የምንቃረብባቸው ዒባዳዎች ላይ መጠንከር ያስፈልጋል ማለት ነው አንዳንድ ሰው ረመዳን መጀመሪያ ላይ ነሻጥ አለው ጎበዝ ነው ብዙ ዒባዳዎችን ይሰራል ተራዊህ ይቆማል ቁርአን ይቀራል ዚክር ያበዛል ዱዓ ያደርጋል ረመዳን እየገፋ ሲሄድ ቀናቶቹ እየጨመሩ በሄዱ ቁጥር እየተሰላቸ ከሰውነቱ ጋር እየተላመደ ይሄዳል ይህ ከነብዩ ሰለላሁ ዐለይሂ ወሰለም ሱና ጋር ተቃራኒ ነው ነብዩ ሰለላሁ ዐለይሂ ወሰለም ቀናቶች በጨመሩ ቁጥር የረመዳን ኢባዳቸውም እንደዚያው እየተነከረ ነው የሚሄደው ኢባዳቸውም በዚያን ልክ እየበዛ ነው የሚሄደው በተለይ ደግሞ 10 الأواخر ሲደርስ የመጨረሻው 10ቱ ቀናቶች ሲደርሱ شد مئزره وأيقظ أهله وأحيا ليله النبي عليه الصلاة والسلام መቀነታቸው ጥብቅ ይላል እንዲሁም ደግሞ ቤተሰቦቻቸውም ለዒባዳ ያነሳሉ እንዲሁም ደግሞ ነብዩ አለይሂ ሰላቱ ወሰለም ሌላቸውም በዒባዳ ህያው ያደርጉታል ስለዚህ ከዚህ ከእሳት ነፃ ለመባል ከዚህ ከእሳት ነፃ ለመሆን መትጋት መልፋት መድከም ያስፈልጋል ዱንያ የልፋት የትጋት የድካም የጣር ሀገር ናት ምንጥርበት ምንደክምበት ምንለፋበት ነው አኺራ ደግሞ ምንዝናናበት ምንደሰትበት ምናርፍበት ነውና